እናንተ ያላችሁ ቤተክርስቲያን አይዘጋም። የተዘጋ ቤተክርስቲያንን በእግዚአብሔር ኃይል በእናንተው ድጋፍ በቅርቡ እንደሚከፈት ትልቅ ተስፋ አለ። ሰላም ሰላም፣ በዓለም ዙሪያ ያላችሁ ቅዱሳን፣ እኔ ወንድማችሁ ተስፋዬ አቦሬ ነኝ። ዛሬ አንድ የቤተክርስቲያንን ጉዳይ እጄ ወደ እናንተ ቀርቤያለሁ። ይህም እንደምታውቁት ቤተክርስቲያናችን በገጠርና በከተማ እግዚአብሔር በረዳት መጠን ከወንጌልና ቤተክርስቲያናት ጋር በመሆን ወንጌል እየሰራን መቆየታችን ይታወቃል። አሁን ግን ከነባራዊ በሀገሪቱ ላይ ከተነሳ ችግሮች የተነሳ በቤተ ክርስቲያን ባጀት እጥረት ስላጋጠመን የቤተ ክርስቲያን የወንጌል አገልግሎትን ማስቀጠል ስለከበደን ከዚህ መንጻር ደግሞ የተነሳ አጥቢያ ቤተ ክርስቲያናትን ያው ከባጀት አንጻር ዘግተናል። እነዚህ የተዘጉ አጥቢያ ቤተ ክርስቲያናትን ከፍተን እንደገና ወንጌል ስራ እንድናስቀጥልና እንድንሰራ የእናንተን ድጋፍ ለመጠየቅ መተናል። ወንድሞች እና እህቶች ባላችሁ አቅም ከኛ ጎን እንድትሆኑ ባላችሁ አቅም ደግሞ እንድታግዙን እንድትረዱን በእግዚአብሔር ፍቅር እንጠይቃችኋለን። ዋናው ዓላማችን ለቤተክርስቲያን ቋሚ ቦታ ገዝተን ቤተክርስቲያናችን ለቀጣይ ትውልድ የሚሸጋገር መሰረታዊ ነገር ለመፍጠር ስለሆነ ስለዚህ ይህን ቦታ ለመግዛት እንድንችል ዘንድ የበኩላችሁን ድጋፍ እንድታርጉ በእግዚአብሔር ፍቅር እንጠይቃችኋለን። አሁን ቤተክርስቲያን ባዘጋጀችው በዚሁ አድራሻ እዚሁ በስክሪኑ ላይ በሚታዩ አድራሻ ዓለም አቀፍ የወንጌል ሰጪ ቤተክርስቲያን በዳሽን ባንክ ላይ እንዲሁ ደግሞ ጎፈንድሚ ከፍተናል። እዚህም በዲስክሪፕሽን ላይ እናስቀምጣለን። ፔፓልም በዲስክሪፕሽን ላይ እናስቀምጣለን። በኮመንት መጀመሪያ ላይ እናስቀምጣለን። በዚህ ደግሞ እየገባችሁ የበኩላችሁን ድጋፍ እንድታርጉ በእግዚአብሔር ፍቅር እንጠይቃችኋለን። ወንድሞችና እህቶች ይህ መልእክት ለብዙ ሰዎች እንዲደርስ እናንተ በኩል ሼር አድርጉ። ይህንም የቤተሰን አካውንት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት አድርጉ። ኮመንት ስታርጉ፣ ላይክ ስታርጉ፣ ሰብስክራይብ ስታርጉ በእናንተ በኩል የወንጌል አገልግሎት የወንጌል መልእክት ለብዙ ሰዎች ይደርሳል። የመጨረሻ መልእክት የእግዚአብሔር መንግስት ቀርባለች። ሁላችን ለእግዚአብሔር መንግስት በንስሐ ራሳችን እያየን እንዘጋጅ። ጌታ ኢየሱስ ክርስቶስ በቅርቡ ይመጣል፣ ያሳርፈናል፣ ይረዳናል፣ ያግዘናል እና እግዚአብሔር አምላክ በሁሉ ይባርካችሁ። በተለይ ችግሮች ያላችሁ የምትጨነቁ የምታዝኑት በተለይ እስር ውስጥ ያላችሁ ጌታ ኢየሱስ ክርስቶስ ነፃ ያውጣችሁ። ማንኛውም ቀንበር ከዘመናችሁና ከህይወታችሁ ላይ ተጠረገው ከማንኛውም ኃይል በመገረፉ ቁስል ነፃ ውጡ። በህይወታችሁና በትዳራችሁ ላይ የእግዚአብሔር ኃይል የእግዚአብሔር ጸጋ ይሁን። በህይወታችሁ ላይ ተጣለ በህይወታችሁ ላይ የተወረወረ ፍላጻ ከዚህ ቀን ጀምሮ በኢየሱስ ስም የተነሳው ከጤናችሁ ላይ ከህይወታችሁ ላይ ከበረከታችሁ ላይ ከትዳራችሁ ላይ ከልጆቻችሁ መሃል ላይ በኢየሱስ ክርስቶስ ስም የተነሳውን በአልጋ ላይ ጣላችሁ ሞላ አካላችሁን ያሰረ ማንኛውም ሰንሰለት ቢኖር ከዚህ ሰዓት ጀምሮ በኢየሱስ ስም የተበጣጠሰው በኢየሱስ ስም ከዚህ ቀን ጀምሮ መራመድና መንቀሳቀስ ይሁንላችሁ። በጌታ በኢየሱስ ክርስቶስ በመገረፉ ቁስል ከማንኛውም ነገር ነፃ ውጡ። ዛሬ በሚጠጡት ውሃ ላይ በምትበሉት ምግብ ላይ ጌታ ኃይል ይቀመጥ። ይህን በበላሽ ሰዓት ላይ ይህን በጠጣሽ ሰዓት ላይ ከማንኛውም ነገር በኢየሱስ ኃይል ነፃ መውጣት ይሁንላችሁ። የሟርተኞች ስራ የድግምት የሟር ስራ በኢየሱስ ስም ከእናንተ ላይ የፈረሰው መፈታት ይሁንላችሁ። ነፃ መውጣት ይሁንላችሁ። የእግዚአብሔር ተአምራትን ተቀበሉ። የእግዚአብሔርን ፈውስ ተቀበሉ። በኢየሱስ ክርስቶስ በመገረፉ ቁስል ከማንኛውም ነገር ነፃ መውጣት ይሁንላችሁ። በጌታ በኢየሱስ ክርስቶስ ነፃ ውጣ። በጌታ በኢየሱስ ነፃ ውጪ። ዛሬ ከአልጋሽ ለመነሳቱን ዛሬ ከአልጋ ለመነሳቱን ዛሬ መቆም ይሁንልህ። ዛሬ መራመድ ይሁንልህ ወንድሜ በኢየሱስ ክርስቶስ። የእግዚአብሔር ታምራት የእግዚአብሔር ፈውስ በሕይወታችሁ ይሁን። ስራት ሁሉ ይበጣጠስ፣ ቀንበር ሁሉ ይሰበር። ሰላማችሁና ደስታችሁ በእግዚአብሔር ኃይል ሙሉ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ የእግዚአብሔር መንግስት ቀርባለች። ራሳችን በንስሐ እናዘጋጅ። ሻሎም። እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ ሕይወታችሁ የተባረከውን ተባረኩ።